በቤት ውስጥ ማድረግ የምትችሏቸውን ነገሮች እንቅልፍ አልወስድ ላላችሁ ሰዎች፣ እንዲሁም ደግሞ ረጅም ሰዓት እንቅልፍ እየተኛው ነው ለምትሉ ሰዎች፣ እንዲሁም ደግሞ በጣም በተደጋጋሚ የምጠየቀው ጥያቄ የሆነ ነገር ስነካ ኤሌክትሪክ ይዘኛል የምትሉ ሰዎች መፍትሄውን በቤት ውስጥ ምን ማድረግ እንደምትችሉ ልንገራችሁ። እንቅልፍ አልወስድ ያላችሁ ሰዎች የመጀመሪያው ካሞማይል ሻይ መጠጣት፣ እንዲሁም ደግሞ ለብ ያለ ወተት፣ አንድ ብርጭቆ ለብ ያለ ወተት፣ ተፈጥሯዊ እርድ፣ ከዛ በኋላ ምንም ነገር ቅመማ ቅመም ያልተጨመረበት እርድ፣ አንድ የቡና ማንኪያ እርድ ቀላቅላችሁ እሱን ከእንቅልፍ 30 ደቂቃ በፊት መጠጣት። እንዲሁም ደግሞ ማግኒዥየም ያላቸው ምግቦች መመገብ፣ ኦቾሎኒ ሊሆን ይችላል፣ አቮካዶ ሊሆን ይችላል፣ እንደዚህ ሙዝ የመሳሰሉትን ነገሮች መመገብ። ሌላው ደግሞ የምትነሱበትን ሰዓትና የምትተኙበትን ሰዓት አንድ አይነት ሰዓት ለማድረግ መሞከር። እንዲሁም ደግሞ ይሄኛው በጣም አስፈላጊ ነው። ከመተኛታችሁ ቢያንስ ከአንድ ሰዓት በፊት ስልክ በፍጹም መጠቀም የለባችሁም። ብትችሉ ደግሞ መጽሐፍ ማንበብ ትችላላችሁ። እንቅልፍ በጣም ይበዛብኛል ይጫጫነኛል ደግሞ ለምትሉ ሰዎች አንደኛ ነገር ምንድነው? ፀሐይ ብርሃን በደንብ እንዲገባ ክፍላችሁ ማድረግ። ሁለተኛው ነገር ደግሞ ጠዋት እንቅስቃሴዎችን ሰውነታችሁ ማስለመድ። ሶስተኛ ነገር ደግሞ ገላችሁን በቀዝቃዛ ውሃ መታጠብ። ሌላው ደግሞ አረንጓዴ ሻይ ጠዋት ጠዋት መጠጣት። ካገኛችሁ ደግሞ የናና ሻይ ጠዋት ጠዋት መጠጣት። ይሄም ደግሞ ቀናችሁን ነቅታችሁ እንድታሳልፉ ይረዳችኋል። አንዳንድ ነገር ስነካ ኤሌክትሪክ ይዘኛል ለምትሉ ሰዎች ይሄ ደግሞ ሰውነታችሁ ስታቲክ ኤሌክትሪሲቲ ቢውልድ አፕ አለው ማለት ነው። ይሄም ደግሞ አንዳንድ ነገር ስትነኩ ምን ይከሰታል? ያ ነገር ዲስቻርጅ ያደርጋል ማለት ነው። የዛኔ ኤሌክትሪክ አይነት ስሜት ይፈጠራል። ማድረግ የምትችሏቸው ነገሮች የመጀመሪያው ቆዳችሁ እንዳይደርቅ ሎሽን በአግባቡ መቀባት። ሁለተኛው ደግሞ በተቻላችሁ መጠን ኮተን ወይም ደግሞ ከጥጥ የተሰሩ ልብሶችን መልበስ። ሌላው ደግሞ ቤት ውስጥ በባዶ እግራችሁ መንቀሳቀስ። ሁሌ ሳይሆን የተወሰነ ጊዜ ሰውነታችሁ ዲስቻርጅ እስከሚያደርግ ድረስ በባዶ እግራችሁ መንቀሳቀስ። እንዲሁም ደግሞ ብረት ነገሮች በምትነኩበት ሰዓት ቀድማችሁ በያዛችሁት ቁልፍ ወይም ደግሞ በሳንቲም ያንን መንካት ዲስቻርጅ ያደርገዋል። ዶክተር ሶፎንያስ ኤርሚያስ ነኝ። አመሰግናለሁ።